የትነሽ ህመሜን ስቃይን ባየሽ እኛ ይኸው መንገድ ለመንገድ ከተውሽኝ ቦታ ላይ እመላለሳለሁ። ወይኔ ሰሞን ከንቱ የሰው ልጅ ግን መቼ እንደሚኖርና መቼ እንደሚጠፋ አይታወቅም። የገባኝ ነገር እሱ ነው። እንደዚህ ብድግ ብላ ትጠፋብናለች። በጣም የተጨነቀ ነው እውነት ለመናገር ህመሙ ከባድ ነው። እስቲ ዛሬ ግን እስኪ ማግኘት አለብን። ቦርሳሽ ውስጥ ያዝ። አይፈልግም። ቦርሳሽ ውስጥ ያዝ። እስቲ ይበቃት ይሆን? አይ የለችም። ህመሙ ከባድ ነው። ባይሆን እዚህ ኪስ ውስጥ አድርጋታል። የመኪናው ኪስ ውስጥ ኧረ የለችም። ከፈለገ አንተና ልጅ ተፈራለች። የለችም። እኔ ተፈራለች። ሲጀመር አንተ ደበካት ነው ዞራችሁብኝ። ተጣላ እናገራለሁ። የት እንዳደረጋችሁት እና ስሙ ጋይስ ሄርሜላ ታለች። ቆይ ከኔ ጋር ተጣላላችሁ። እሱ መጣ፣ አብርሽ መጣ። እንዴ ወይኔ መጣ እንዴ መጣ። አንዱን ቲሸርቱ ጀርባ ላይ እሺ፣ ጀርባ ነው አስረ ጀርባ ላይ እሺ። አንዱ ግብት አንዱን ከኋላ ባንደራ መጣ። አብርሽ የሩታ ተያሳቂ እንጂ ሰው አስኖ እዚህ ጋር ሩታ ተጨንቁ እንዴ ነው ቲሸርት ላይ ይዘህ እኛ ልንፈልጋ የመጣ ነው። ሄርሜላን አታቀሳስር። ቲሸርት ላይ ይዘህ ቲሸርት ላይ ይዘህ በአሚር ነበር። ይሄ ኮላ እንትን አይደል? እሺ አብርሽ ኩሌ አንተ አሪፍ ነው ግን ኮላ ምናምን ብቻ መግዛታችን ግን ጥሩ አለ። አሚር ጨምር ጥሩ ነው። አዎ ቢለጠፍ ቆንጆ ነው ማለት አይ በየሄደበት ቲሸርቱ ላይ ሳይሆን ከኛ እኩል ይለጥፍ። ያው እኛ እያገዝን ነው። ደግሞ የሱ ነጭ ስለሆነ ሀዘን ነው ስለሆነ አራቱን ለመኪናው እንሰጠዋለን። ሁለቱ ከፊትና ከጀርባ ቲሸርቱ ይለጥፋል። እኔ ዳኒ አሳብ ዳኒ ደው ምን ልሆንልህ የኔ አባት እኮ አታስብ። አንተ አታስብ። በጣም ደስ ይላል። እና ገተ ስለጥሩ እንደመጣው ስለማላውቅበት ነው እና መጣ። አይ አሁን ቀልዱ ቀልድ ነው። ወደ ስራ እንግባ። አፋልጉኝ ልንፈልጋ የመጣ ነው እና አፋልጋ እንደ ወደ ስራ እንግባ። እሺ አብርሽም መጥቷል። ቤተሰቦቻችን ባለቤቱ መጥቷል። እንግዲህ የግጭ የጠፋችዋ ልጅ ባለቤቱ እንግዲህ ይገኛል። በጣም በከባድ ሀዘን ውስጥና በጭንቀት ውስጥ ሆኖ ነው የምታዩት። ምናልባት መናገር ሊያቅተው ይችላል፣ ሊንተባተብ ወይ ደግሞ ሊያወራም ይችላል ሰሞኑን ካለበት ነገር አንፃር እና እናወራለታለን። ችግር የለም። እባካችሁ እያያችሁ አትለፉ። እባካችሁ እንከፍላለን። እኛ እንግዲህ ወረታውን ለመክፈል 1 ቢሊዮን ብር ቃል ገብተናል። እሱም እንግዲህ 1 ቢሊዮን ብር ጨምሮ 2 ሚሊዮን ብር